ሁሉም ቤቱን ይሰርቃል፣ ኑሮውን ይሰርቃል፣ አገሩን ይሰርቃል፣ እድሉን ይሰርቃል፣ ዘመዱን ይሰርቃል፣ ገበያ ወጥቶ ይሰርቃል፣ እየጠጣ ይሰርቃል። ጠጥቶም መለኪያ ሰርቆም ይገባል። የጠጣበትን መለኪያ በኪሱ ከቶ የት ሄደ ይላችሁ። እንደገና ሸጦ ሊጠጣበት እኮ ነው። ኢትዮጵያውያን በሞገስና በጸጋ ተወልደን በበረከትና በተስፋ ተይዘን በቅድስናው ኃይልና ጥበብ ተዋጅተን የነበርነው ሙልጭ አልንና የክህደትን ዘመን አንድ ጊዜ ያበቀልነው። ከዛ በኋላ ትውልድ ጋሸበ። ምንም ቢነግሩት የማይሰማ ቢወግሩት ቢነግሩት የማይሰማ ሰው እኮ ጆሮው ፎቶግራፍ ብቻ ነው የሆነው። እንዲሁ ሲበላን እንኮረኩረዋለን እንጂ ወደ ህይወት ሊደርስ የሚችል ኃይልን ለመረከብ አቅም ያጣ ጆሮ ነው እኮ ያለን። ደንቁረን እኮ ነው የተወለድነው። እየሰማን ማንሰማ ሆነን እኮ ነው ያደግነው። ፈዘንና ደንግዘን እኮ ነው የኖርነው። ስለዚህ የሚብስ እንዳያገኝህ ከዚህ በኋላ ኃጢአት አትስራ አለው። በደስታ ቃሉን ተቀብሎ ሲመላለስ ቆየ። ጌታ በመከራው ጊዜ እሱንም አመጡት። በሰንበት የዳነ ሰውዬ ይሄ ነው በሰንበት የዳነው። አተ ተናገር አሉ። እኔን ተናገር እንዳሉኝ ፖሊሶች ተናገር ሲሉት ምን ልናገር? ያዳነኝ እኮ እሱ ነው። እንዴ ታዲያ ዝም ብለህ ነው እንደምትናገረው? ምታውና ተናገር አሉ። በጥፊ መታውና እሱ ነው ያዳነኝ እያለ መታው። የሚብስ አልሆነም። እሱ ነው ያዳነኝ። አንደኛው ስለ ክርስቶስ መሰከረ። ዱላው ደግሞ እነሱን ለማስደሰት ተማታ። ሁለት ቦታ ኖረ። ህዝባችን ሁለት ቦታ ነው የሚኖረው። ጠበቅ ሲል አላቀውም ይላል። ደግሞ ትንሽ ቆይና እንዴ መምህርዬ ማለት ይጀምራል። መምህርዬ ደህና ኖት? እንደምን ኖት? በፊት እኮ በርግጓል፣ ሸሽቷል። እና የሚብስ ነው። ወደሚብሰው ሄድ ነው። በመስማት ባለመስማት ወደሚብሰው፣ ወደ እድል ቢስነት ወደ ባሰው፣ በእውቀት ወደ መጨንገፊያውና ወደ መበላሸው ወደሚብሰው፣ በዜግነት ጭራሽ የኢትዮጵያዊነት ስሜት ምንም በሌለበት ሁኔታ ውስጥ መንደር መኖር ወደሚብሰው፣ አየህ፣ ወደሚብሰው ብቻ እና ወደሚብሰው ከመሄድ እግዚአብሔር አምላክ ይጠብቃል።